ከሆቴል ቤት ዕቃ አጣቢነት በሚገርም ብቃት የዓለማችን ታላቁ የእግር ኳስ ተከላካይ በመሆን ዕውቅናን ያተረፈው ቨርጂል ቫን ዳይክ። ቨርጂል ቫን ዳይክ በሐምሌ 8 1991 በብሬዳ ኔዘርላንድ የተወለደ የደች ፕሮፌሽናል እግር ኳስ ተጫዋች ነው። ይህ 1 ሜትር ከ93 ሳንቲሜትሮች ወይም 6 ጫማ 4 ኢንች የሚረዝመው የመሃል ተከላካይ ተጫዋች በዓለም ላይ ካሉ ምርጥ ተከላካዮች ውስጥ አንዱ እንደሆነ በሰፊው ይነገርለታል። በሜዳው ላይ በአሰልጣኝ ትዕዛዝ ልክ መገኘቱ፣ በምርጥ የአየር ላይ ኳስ ችሎታ እና የአመራር ባህሪያት የሚታወቀው ቫን ዳይክ በክለብም ሆነ በዓለም አቀፍ እግር ኳስ ውስጥ ቁልፍ ሰው ሆኖ ራሱን ያሳወቀ ተጫዋች ነው። ቨርጂል ቫን ዳይክ ፕሮፌሽናል ሕይወቱን በኔዘርላንድ ግሮኒንገን ከ2010 እስከ 2013 በመጫወት ጀምሯል። በ2015 በእንግሊዝ ፕሪሚየር ሊግ ወደ ሳውዝሃምፕተን ኤፍሲ ተዛወረ። በተከታታይ ብቃቱም የከፍተኛ ክለቦችን ዓይን ሳበ። በመጨረሻም በጥር 2018 ወደ ሊቨርፑል ተዛወረ። በሊቨርፑልም ቫን ዳይክ የተከላካይ ክፍላቸው ወሳኝ አካል ሆነ። በ2019 የቻምፒየንስ ሊግ ዋንጫን፣ በ2020 የፕሪሚየር ሊግ ሻምፒዮንነትን እና የፊፋ የዓለም ክለቦች ዋንጫን ጨምሮ ሌሎች ስመጥር ክብሮችን እንዲያገኙ ወሳኝ ሚና ተጫውቷል። በዓለም አቀፍ መድረክም ቫን ዳይክ የኔዘርላንድ ብሔራዊ ቡድን ቁልፍ ተጫዋች ሆኖም ይገኛል። በፈረንጆቹ 2019 በባላንዶር ሽልማት ውድድር በሊዮኔል ሜሲ በ7 ነጥብ በመበለጥ ሁለተኛ በመሆን ማጠናቀቅ ችሎ ነበር። ይህ ሽልማት በብዙዎች ዘንድ ለሱ ይገባ እንደነበር በብዙ የእግር ኳስ ተንታኞች የታመነበት ነበር።